ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ቆያችሁኝ? ዛሬ ይዤላችሁ የመጣሁት በከርከዴ አበባ ወይንም ሂቢስከስ ፍላወር የሚዘጋጅ የፊት ማስክ ነው። የሚያስፈልጉን 3 ንጥረ ነገሮች ብቻ ናቸው። አሳያችኋለሁ። ራሳችንን ለመንከባከብ ቆዳችን ያማረ ጥርት ያለ እንዲሆን የግዴታ ውድ የሆኑ ሲረሞችን መጠቀም የለብንም። እቤታችን ባለ ነገር ተጠቅመን ራሳችንን መጠበቅ ቆዳችንን መንከባከብ እንችላለን። የመጀመሪያው ኢንግሪዲየንት የከርከዴ አበባ ነው። ሁለተኛ ደግሞ ማር ነው። ሶስተኛ ደግሞ የአሎቬራ ጄል ነው ወይንም ሬት ነው። በመጀመሪያ የሚያስፈልገን የተፈጨ የሂቢስከስ አበባ ነው። ስትገዙት ምናልባት እንደዚህ ሊሆን ይችላል። እኔ ስገዛው እንደዚህ ነው። ያው ለማስክ እንደዚህ ሆኖ መጠቀም ስለማይመች ፈጭቼዋለሁ እንደዚህ ማለት ነው። የተወሰነ የሬት ወይንም አሎቬራ ጄል ታረጉበታላችሁ። መቀጠል ማር፣ አንድ ነገር ግን ልነግራችሁ የምፈልገው በተፈጥሮ የሚገኝ ነገር ስለሆነ ምንም ችግር የለውም የሚባል ነገር የለም። ምክንያቱም አንዳንድ ጊዜ የሁላችንም ተፈጥሮ ይለያያል። አለርጂክ ሪያክሽን ሊኖር ስለሚችል ትንሽ እንደዚህ ብላችሁ እዚህ እጃችሁ ላይ ፓች ቴስት አድርጉት ወይንም ሞክሩት፣ ቴስት አድርጉት ምንም ሰውነታችሁ ሪያክት እንደማያደርግ። ሌላ ደግሞ እዚህ ጆሮአችሁ ጀርባ እዚች ጋር እንዲህ ተቀብታችሁ ከሁለት አንዱ ትንሽ አንድ 10-15 ደቂቃ ቆዩና ማስኩን የምትቀቡት። ስለዚህ እዚህ ላይ ምንም ቆዳችሁ ላይ ምንም ሪያክሽን ከሌለ ነው ፊታችሁ ላይ ማድረግ ያለባችሁ ማለት ነው። የሂቢስከስ ማስክንም ሆነ ማንኛውንም ማስክ ስትጠቀሙ መጀመሪያ ፊታችሁን ንጹህ በሆነ ፊት ላይ ቢሆን ይመረጣል። በደንብ ወደ ቆዳችን አብዞርብ እንዲደረግና ማየት የምንፈልጋቸውን ለውጦች እንድናይ ማለት ነው። ባይ ዘ ዌይ ሂቢስከስ አልፋ ሃይድሮክሲ አሲድ የሚባል ንጥረ ነገር አለው ውስጡ። ያህ ደግሞ የሞቱ የቆዳ ሴሎችን እንዲወገዱ ያደርጋል። በዛ ላይ ደግሞ ቫይታሚን ሲ ስላለው ሰውነታችን ኮላጅንን እንዲያመርት ፕሮሞት ያደርገዋል፣ ያግዘዋል። ስለዚህ በጣም ለፊታችን አሪፍ ነው። ፊቴን ታጥቤ እመጣለሁ። እናንተም ፊቴን ታጥቤ እመጥቻለሁ። ፀጉሬን ስቀባ እንዳይነካኝ ያላችሁን ነገር ጭንቅላታችሁ ላይ ማድረግ ትችላላችሁ። ከዛ ይሄን ይመስላል ጋይስ። እንደዚህ ሰርኩላር የሆነ ሞሽን እንደዚህ ማሳጅ እያደረጋችሁ ተቀቡት። ይሄንን ከ10-15 ደቂቃ በላይ አለማቆየት ነው። ባይ ዘ ዌይ ፊታችን ላይ የምንቀባው ነገር ብቻ ለውጥ አያመጣም ውስጣችን ጤነኛ ካልሆነ እና ለቆዳ ጤንነት የውስጥ ጤንነት ይቀድማል። ያማረ ቆዳ እንዲኖራችሁ መጀመሪያ ውስጣችሁን መንከባከብ አለባችሁ። በቂ ውሃ መጠጣት፣ ኮላጅን ያላቸው ምግቦችን መጠቀም፣ ስትረስ መቀነስ፣ እነሱ የመሳሰሉት ለአማረ ቆዳ ወሳኝ ናቸው። በቃ ምንም ውስጣችሁ ጤነኛ ካልሆነ የፈለገ ነገር ከላይ ብትቀቡ ምንም ለውጥ የለውም እና ይሄን ይመስላል። ታጥቤ ከ15 ደቂቃ በኋላ አሳያችኋለሁ። ፊቴን ታጥቤ መጥቻለሁ። ይሄንታችሁ ቅርብ ላድርግላችሁ። ፊቴ ጥርት ያለ ነው ኖርማሊ የኔ ፊት። ግን ያው በተፈጥሮ በሆኑ ነገሮች እንከባከበዋለሁ እና ሞክሩት እስኪና ያያችሁትን ለውጥ ፊታችሁ ላይ ኮሜንት አድርጉልኝ። እንደተለመደው ካስተር ኦይል በጣም ለፊት አሪፍ የሆነ ነገር ነው። ባላችሁ ነገር እናንተ ፊታችሁን ከታጠባችሁ በኋላ ሞይስቸራይዝ አድርጉት እና ይሄን ይመስላል። ቻው።